ከረንሲ በመሐመድ ቢን ዛያድ ዘንድ ይበልጥ ጠቃሚነቱን ጨምሮታል ወይስ ምድረው? ጠቃሚ ለቢን ዛያድ ጠቃሚነቱን ጨምሮለታል። ለአብይ ግን ተጋላጭነቱን ጨምሮለታል። ለምን መሰለ? ይሄ የሱዳን ጦርነት ከተጀመረ ጀምሮ የኤምሬት መሳሪያ በኢትዮጵያ እየተጫነ ለሱዳኑ አማጺ ሲደርስ ነበር። ይሄ በጋን የደጋሎ ወንድም አንደኛው ወንድም እኮ ቢሾፍቱ እየኖረ ከቢሾፍቱ እኮ መሳሪያ ሲያስተላልፍ ነበር። ይሄ ሚስጥር አይደለም፣ በግልጽ የሚታወቅ ነገር ነበር። ባለፉት ወራት ነው እንዳውም በግልጽ ሄደው ካምፕ ከፍተውላቸው ወታደሮችን ማሰልጠን እቃ ሲጭኑ ነበር። አሁን ግን ኤምሬት ከየመን ተባራ፣ ከየመን ፊዚካል ብቻ ሳይሆን የየመኒን ኤርስፔስ አየር መጠቀም እንዳትችል በሳውዲ በኩልም ያለውንም በሌሎች የገልፍ ሀገሮችም አየር ክልል እንዳትጠቀም ስለተከለከለች በቀጥታ በኢትዮጵያ ብቻ ነው እያለፈች ያለችው። ዞራ በውሃው ላይ በመታ ከየመን አልፋ በሬድሲ አቋርጣ መታ ነው በጅቡቲ አካባቢ አልፋ በኢትዮጵያ አየር ላይ ነው ወደ ሱዳንም ወደ ሌላም ቦታ እየሄደች ያለችው። አንድ እሱ። ሁለተኛ ከሶማሊያ መባረሯ ከሌላም ቦታ መባረሯ ደግሞ ብቸኛ ለሱዳን አማጺ ድጋፍ ለማድረግ ብቸኛዋ አማራጭ አብይ ሆኖባታል። ይሄ በአንድ ወገን የአብይን ጠቃሚነት ከፍ አድርጎለታል ለኤምሬት። አብይ ግን እንደ ከዚህ በፊቱ ተደብቆ ያንን ድጋፍ የማስተላለፍ ስራ መስራት አይችልም። ምክንያቱም በግልጽ እየታየ ነው። በኦፐሬሽን ሶርስ ኢንተለጀንስም ሆነ በሌሎችም በግልጽ እየታየ ይህ ማለት ለጫና በተለይ ለሳውዲ ጫና ብሎም ደግሞ በነገራችን ላይ ይሄ የሱዳን አማጺ በጣም ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ስለሆነ ከዚህ በፊት ዩኤኢ ብቻ ኤምሬት ብቻ ነበረች በዚህ ስትረገም የነበረችው እንደ ኤክስተርናል ስፖንሰር። አሁን ግን አብይ የተጨመረ ለከፍተኛ የምዕራቡም ጫና እንዲሁም ለሳውዲ ጫና ተጋላጭ አድርጎታል። እያልን ያለነው አሁን የተፈጠረው ሁኔታ